አይኤልቲኤስ ጀነራል ትሬኒንግ የምትወስዱ ከሆነ በ20 ደቂቃ ውስጥ ኢሜል ልትጽፉ የመጀመሪያው ታስክ ያዛቸዋል። ብዙ ተማሪዎች ይህንን እንግሊዝኛ ከማነስ ሳይሆን እንዴት መጻፍ እንዳለባቸው ካለማወቅ ይወድቁታል። ስለዚህ በዚህ ቪዲዮ እንዴት መጻፍ እንዳለባችሁ፣ ከፈተና በፊት ምን አይነት ዝግጅት ማድረግ እንዳለባችሁና በፈተና ሰዓት ማድረግ የሌለባችሁ ነገሮች እናያለን። ወደ ቪዲዮ። ከፈተናው ቀን በፊት መለማመድ ያለባችሁ ነገር አንድ ኢሜል እንድትጽፉ ትጠየቁ ማወቅ ያለባችሁ ፎርማል፣ ሴማይ ፎርማል ኦር ኢንፎርማል ብላችሁ መለየት መቻል ነው። ሁለተኛ ደግሞ እንዴት 20 ደቂቃ ተሰጥቷችሁ እናንተ በ18 ደቂቃ ጥያቄ መስራቱን ጨርሳችሁ 2 ደቂቃውን ደግሞ ለክለሳ ማስቀመጥ እንደምትችሉ ነው። 2 ደቂቃውን ለስፔሊንግ፣ ካፒታላይዜሽን እና ፓንክቹዌሽን ቼክ ማድረግ እንደምትችሉ ፕራክቲስ ማድረግ ይኖርባቸዋል። በአይኤልቲኤስ ኢሜል ራይቲንግ ሰዓት ላይ መጠቀም ያለባቸውን 3 ነጥቦች ልንገራችሁ። እነዚህ ነጥቦች ኮር ነጥቦች ስለሆኑ በደንብ ሰው። የመጀመሪያው ከጎን የተጠቀሱት 3 ወይ ደግሞ ከዛም በላይ የሆኑ አባሪ ነጥቦችን ኢሜይላችሁ ላይ ማካተት አትርሱ። አንዱ ነጥብ እንኳን ካስወጣችሁ ነጥባችሁ ይቀንሳል። ስለዚህ ፕላትፎርሙ ላይ ኢሜል ከምትጽፉበት አጠገብ ያለ አባሪ ነጥብ አለ። ዝርዝር ነጥቦች ከ3 እና ከዛ በላይ ሊጠቀሱ ይችላሉ። እነሱን ኢሜይላችሁ ላይ እንዳስገባችሁ እርግጠኛ መሆን ይኖርባቸዋል። ሁለተኛው ደግሞ ክሊር የሆነ ፓራግራፊንግ ተጠቀሙ። በመግቢያው ነጥቦቹ እና በመዝጊያው መሃል ክፍተት ለዩ። ስለዚህ ሲነበብ ቀለል ብሎ እንዲነበብ ያደርገዋል። ሶስተኛው ደግሞ የአጻጻፍ ስልታችሁን ለዩ። ፎርማል አድርጋችሁ ጀምራችሁ ኢንፎርማል አድርጋችሁ መጨረስ የለባችሁ። ዲር ሰብላችሁ ጀምራችሁ ቺርስ ብላችሁ መጨረስ የለባችሁ። ስለዚህ በፈተና ሰዓት ላይ ከመጀመሪያችሁ በፊት ማዘጋጀት ያለባችሁ ነገር ምንድን ነው? አንደኛ የኢሜይሉን አይነት መለየት፣ ፎርማል፣ ኢንፎርማል ኦር ደግሞ ሴማይ ፎርማል ብላችሁ መለየት። ሁለተኛ አጠቃላይ ሀሳቡ ምን ሊሆን ይችላል የሚለውን ነገር መለየት። ከዛም ነጥቦቹን መግቢያ ነጥቦች እንዲሁም መዝጊያ ብላችሁ መዋቅሩ ማደራጀት። ከዛ በኋላ በስርዓት መጣፍ ትችላላችሁ ማለት ነው። እንዲህ አይነት ቪዲዮ እንዲደርሳችሁ የኖቫ ኤግዛምስ ዩቲዩብ ቻናል ሰብስክራይብ ያድርጉ።